ሰላም ተመልካቾቼ ቤተልሔም ነኝ የዘወትር በዚህ ሰዓት የሚተላለፍላችሁ ኤልቲቪ ሾው የተባለው ፕሮግራም ነው በዚህ ፕሮግራም ማህበራዊ ኢኮኖሚያዊ ፖለቲካዊና ሃይማኖታዊ ይዘት ያላቸው ጠንካራ ወሬዎች እንደሚተላለፉበት ይታወቃል እንግዳይ ቀድሞ አክቲቪስት ነበሩ አሁን ፖለቲከኛ ናቸው ለምርጫም እንደሚወዳደሩ ይፋ አድርገዋል አቶ ጃዋር mohammad የዛሬ እንግዳይ ናቸው እንድትከታተሉ ጋብዛለሁ አብራችሁን ቆዩ ኳንዳ መጡ ኳን በድጋሚ ተገናኘን በጣም አመሰግናለሁ በድጋሚ ፍቃደኛ ስለሆኑ ለቃሉ ጠይቅ አመሰግናለሁ ዘንጠዋል ዛሬ በቲሸርት ፖለቲከኛ ስለሆንኩ ነው ፎርማሊ በቲሸርት እየመጡ ብዙ ፕሮግራም አበላሽተዋል እንግዲህ ተደጋጋሚ ጊዜ ነው የመጣሁት ደርሶ አንዳንድ ጊዜ ለምንድነው ደጋግመሽ ሳታቸውን መጠየቂያቸው ይሉኛል እኔ ደግሞ እንደ ሚዲያ ሰው በየጊዜው አጀንዳ ስለሆኑ ማንም ደግሞ ያለና አጀንዳ ለመፍጠር ነው ዝምታውም ይተለተናል ዚያገርሱ እንኳን ፓርቲ አቋቁሙ ዝምታውም ራሱ ይተለተናል ስለዚህ ለዛ ነው የመጣሁት ወደ መጀመሪያው ጥያቄ ሳልፍ እንግዲህ የኦሮሞ ትግል ሲያታግሉ ነበር ፊት አውራሪ ሆነው ለረጅም ጊዜ ሲመሩት ነበር እንደውም ለሁለት አመት ገደማ መሬት ላይ ተኝተው ነው ፍራሽ ላይ ይሄን ትግል ሲያታግሉ የነበረው ሚል ነገር ሰምቻለሁና ሲመሩት ሲያታግሉ ከፊት ሆነው ወጥተው ታይተዋል እንግዲህ አሁን ደግሞ የሚባለው የእናንተ ስታታግሉት የነበረው የኦሮሞ ትግል ተጠልፏል ተወስዷል ተበላሽቷል ሚል ቅሬታዎችን ሰማለሁ እርሶን ያሰምኖታል እንግዲህ አገላለጹ ተጠልፏል ተሰርቋል ምን ይሁን ምን አንስማማበት እንችላለን በአጠቃላይ ሽግሩ ባሰብንበትና መሄድ ባለበት መንገድ እየሄደ ነው ወይ ካል እየሄደ አይደለም ይህ ሽግር የታለመበት አቅጣጫ አለው ከፍተኛ ትግልም ስናካሄድ የነበረው ብዙም ሰው መስዋዕትነት የከፈለበት ስትራቴጂም ተነድፎ ሲሰራበት የነበረው በዚህ በሁለት አመት ውስጥ የሀገሪቱ ልሂቃን ተወያይተው ተቀራርበው ወደ ነፃ ፍትሃዊና ዲሞክራሲያዊ ስርዓት ለመሸጋገር ነው አሁን ይሄንበት ያለው የሽግግር ሂደት ሽግሩ ከሀዲዱ ወጥቷል ወደ ታሰበበትና ወደ መሄድ ባለበት መንገድ ላይ ይሄድ አይደለም ኤሊት ኮንሰንሰስ ምንለው በሀገሪቱ ልሂቃን መካከል ስምምነትና መግባባት እንዲፈጠር መሰራት የነበረበት ስራ ካለ መስራቱ የተነሳ ሽግሩም አደጋ ላይ ነው ከዚህ ጋር ተያይዞ አገርም አስጊ ሁኔታ ላይ መጥቷል ሚል ከሆነ ትንታኔ ወስማማበታለሁ የሚገለጽበት ቃል ግን እንደገላጩ ሊለያይ ይችላል ምን መደረግ ነበርባቸው በርግጥ ጊዜ መሽቷል አሁን ረፍቷል በጣም ኦልሞስት ወደ ተመታ አካባቢ አልፏልና ግን ምን መደረግ ነበርበት ከነዚህ ሁሉ አሁን ካጋጠሙ ነገሮች ለመዳን ሲናገሩት ሰምቻለሁ ግን ለመጨረሻ ጊዜ አጠራርገው ከተናገሩ በውሳኝነት ቁልፍ የሆኑ ነገሮች ከሀዲዱ እንዲወጣ የተደረገበት የመጡ ስህተቶች ምን ነበሩ የመጀመሪያው የሽግግር ፖለቲካ መረዳት አስፈላጊ ነበር ሽግግር ወቅት ምን አይነት ተግዳሮቶች ሊገጥሙ እንደሚችሉ ምን አይነት ችግሮች ሊገጥሙ እንደሚችሉ በመረዳት ምን አይነት ስራ በምን አይነት እርምጃ ቅድመ እርምጃ ፕሪምቲቭ አክሽን በመልኩ ነው ማስወገድ የምንችለው የሚለው መረዳት አስፈላጊ ነበር ከዚህ ውስጥ አንዱ ሽግግሩን እንደጀመረ የሀገሪቷን የተለያዩ ተጻራሪም ሆነ ተመሳሳይ ፖለቲካ አመለካከት አላማ ኢንትረስት ያላቸውን የሀገሪቷን ልሂቃን በማቀራረብ ማወያየት ማደራደር ሽግግሩ በመመልኩ የጋራ ሮድማፕ ዳያግመንስ ነው የነበረው የጋራ ፍኖተ ካርታ ማውጣት ያስፈልግ ነበር በምን ፍጥነት በምን አይነት ጊዜ ውስጥ ምን መሰራት አለበት የሚለውን አልተወያዩም ሽግግር አይደለም በአንድ ፓርቲና በአንድ ቡድን በአጠቃላይ በሀገር ልሂቃን ርብርብ ራሱ ለማሳካት በጣም የሚከብድ ነው የሀገሪቷን ልሂቃን በተለይ ለውጥ የሚፈልገውን ኃይል ከማስተባበር ይልቅ እየበተኑ ወደ አንድ ግለሰብ የወረደበት ሁኔታ ነው እናየውና ከዚህ አንፃር ትልቁ ስህተት ከዴይ ዜሮ ነው የጀመረው ከመጀመሪያው ቀን ነው አሁን እንደምታዩ
ብዙ ስብስቦች ውስጥ ብዙ ኮንፊውዥን ውስጥ የተገባበት ሁኔታ ነው ያለው አይደለም ከተለያየ አንግል የመጣው ከተለያየ ፍላጎትና አቋም ያለው የፖለቲካ ሊቅ ለማሰባሰብ ይቅርና የለውጡ ኮር ምንላቸው ራሱ ስፕሊት አድርገው ችግር ውስጥ የገቡበት ሁኔታ ነው የምናየውና እነዚህ ችግሮች አይፈጠሩም ነበር አስቀድሞ መሰባሰብ ላይ ፎከስ ቢደረግ ኖሮ ይሄ ሁሉ ችግር አይፈጠርም ነበር ተፈጥሯል አሁን ከየት እንዴት እንወጣለን ነው ትልቁ ጥያቄ ሆነ ያለው ተፈጥሯል በርግጥ እንዳልኩት ጊዜው በጣም ረፍዷል ግን ኢህአዲግ እንደ ድርጅት ከቦታ ቦታ ሰዎችን በኃይል የፈወዘበት የሽከርከረበት ምክንያት ምንድነው ሰዎችን ያነሳል ይተካል ይሄ ከምን የመጣ ነበር አንደኛ የተሻለ ያቁም ያው ብዙዎቹ ካድሬዎች ናቸው መለስ ኮፒ ፔስት ያደረገ ካስተማራቸው ውጪ ብዙም የሚያውቁት ነገር የለም ሌላ ሀገር ውስጥ በሌላ ትራንዚሽን ውስጥ እንዴት ተሰራ የሚለው ምንም መረዳት አልቻሉም በውሃ ውስጥ ያሉ አሳዎች ናቸው ያንዋ ደግሞ ከላይ በመለስ ዘይት የተሸፈነ ስለነበረ ብዙም መስተንፋስ አልነበራቸውም እና እነሱን ጃጅ ማድረግ በጣም ይከብዳል ሰዎችን የሚለዋወጡት የሲስተም ችግር የሥርዓት ችግር መሆኑን በደንብ ተረድተው ስርዓታዊ ለውጥ ማምጣት ስለማይችሉ የኤጀንሲ ላይ ብቻ ነው ወርዶ ባንድ ሲስተም ውስጥ ሲስተሙ አለ ስርዓት ምንለው አለ በስርዓቱ ውስጥ ደግሞ ስርዓቱን የሚያስፈጽሙ ግለሰቦች ወይ ደግሞ ኤጀንትስ ምንላቸው አሉ የኤጀንሲ ችግር ብቻ ነው አነጣጥረው ሲሰሩ የነበሩት ሰዎች ከቦታ ወደ ቦታ ይለዋወጣሉ ግን ስርዓቱ አሰራሩ እስካልተለወጠ ድረስ ነገሮች አይለወጡ መጀመሪያ ሪፎርም በሚል ነበር የጀመሩት ለአፍ ሪፎርም ሲሉም ራሱ አንዱን ከዞን አንስቶ አንድ ዞን ላይ እየሰረቀ ሲያስጀብር የነበረውን ሌላ ዞን ላይ ማድረግ ነው እንደ በሜቢ ትራንስፖርት ሚኒስቴር ሆኖ ሲሰርቅ የነበረውን የኮሙኒኬሽን ሚኒስቴር በማድረግ ነው ለውጥ ያሰቡት ያ ሪፎርም እንዳልሰራ ስላዩ አሁን ደግሞ ወደ ሪቨርስ አድርገው መልሰው የቀድሞውን ኢህአዴግ መልሰው እየመሰረቱት ነው ከዚህ በፊት ሰው ገደሉ ሰው ረሸኑ ሀገር ሰረቁ ተብለው ተኮንነው የተባረሩ ሰዎች በብዛት በተለይ በሴኩሪቲ ሴክተሩ ላይ በብዛት ወደ ስልጣን እየተመለሱ ያለበት ሁኔታ ነው ያለውና ተመልሰው የዛሬ 2 አመት የነበሩበት ቦታ ላይ እየተመለሱ እንዳሉ ማየው እንግዲህ የዛሬ ገና እንደመጡ ወደ አገር እንደገቡ ከኔ ጋር አንድ ቃል መጠይቅ አድርገን ነበርና ያን ጊዜ አንድ ነገር አንስችሉት ነበረ ወደ ምርጫ ሊገቡ ይችላሉ አቶ ጃዋርን ማመን አይቻልም በእርግጠኝነት ምርጫው መዳረሻ አካባቢ ላይ አንድ ፓርቲ መሰርታሉ ምን ነገር አንስቼ በጭራሽ ፍላጎት የለኝም ፖለቲካ ውስጥ ብለው ነበር አሁን ወደ ፓርቲ መጥተዋል ከወድ ብሶት ነው ወደ ፓርቲ ተቀራቀሩት ወይስ መጀመሪያ ያማ እንዳልነበሩት ስለነገሩኝ ማለት ነው ስለዚህ አሁን ወደ ፓርቲ መጡበት ጉዳይ ወደ ምርጫ የመጡበት ሁኔታ በኢትዮጵያ ፖለቲካ ወድ ብሶት ነው በአንዳንድ ነገሮች ተከፍተው ነው ምንድነው ያስወሰኑት ይሁን ብሶት አይደለም ቅድም መጀመሪያ ያነሳሽው ጉዳይ ነው ሽግሩ ማሳካት አልቻሉም የነበረን አንዳንድ አሰብሽኖች ነበሩ ይሄንን ሽግግር መንገድ ስናስይዘው እንዳልኩሽ ያሰብንበት ሂደት የለውጥ አመራር ያላቸው ሰዎች እንደ ተፎካካሪ የሚያዩን ከሆነ ተደናብረው ራሳቸውንም አገርን ገደል ይከታሉ የሚል ጥርጣሬ ስላለ እንዳይደነበሩ ከኋላ የመደገፍ የማበረታታት ትንሽ የመገሰጽ ግን በአብዛኛው የማበረታታት ስራ ነው ማድረግ የፈለግነው እንደኔ ያሉ ብዙ ተጽዕኖ መንፈጥርና ከዚህ በፊትም ከነበሩ ሰዎች ጋር ከፍተኛ ግብግብ ውስጥ የነበረ ሰዎች ወደ ፖለቲካ ውድድሩ ምህዳር ከገባን ምናልባት ከጥቅሙ ጉዳቱ ሊያመዝን ይችላል የሚል ምናልባትም ስለ ለውጥ አመራር ስለተባሉት ግለሰቦችና ቡድኖችም ትንሽ የተጋነነ ተስፋ ነበረን በሂደት ግን ከፍተኛ የችሎታ ማነስ ነው ያየነው ያ ብቻ ሳይሆን አላማችንም እንዳሰብነው ተመሳሳይ እንዳልነበረ ይህቺ ነገር ወደ ዲሞክራሲ ለማሻገር ይህቺ ነገር ያለውን የፌደራል ስርዓት ዲሞክራታይዝ አድርጎ ለሁሉም ህዝብ የምትሆን ሀገር ለመመስረት ፍላጎት አለ እነዚህ ግለሰቦች የህወሓት የወያኔ አፈና በስቶባቸው ነው እንጂ ከኛ የተለየ አላማ የላቸው የሚል ካልኩሌሽን ነበር I think that was wrong አሁን በሂደት ያየነው ምናልባት አንድ የሚያደርገን ለወያኔ የነበረን ዲስቴስት እንጂ
ዲሞክራት እንዳልሆኑ ምናልባት ከነሱ ከህዋቶች ጋር የነበራቸው ልዩነት እነሱ ከላይ ዓለም ሆናቸው ብቻ እንደሆነ ነው ያየው የመጣው ከዚህ አንፃር እነሱ እንደሚፈልጉት አዲስ አምባገነናዊ ስርዓት በአዲስ አመራር ስር ለመመስረት ፍላጎት እንዳላቸው በግልጽ እየታየ ነው የመጣው ይህ ደግሞ ለዚህ ሀገር አደጋ ነው ትላንትናም ስንታገል እነመለስ ትግራይ ስለሆኑ አይደለም የታገልናቸው ህዝባችን በነፃነት መኖር አለበት ህዝባችን እውነተኛ የፌደራል ስርዓት አቋቁሞ ራሱ በመረጠው ግለሰብ ራሱ በመረጠው እንደራሴዎች እነዚህ እንደራሴዎች ደግሞ በሚያረቁት ህግ መተዳደር አለበት ብለን የታገልነው አሁን ግን አዲሶቹ ኢህአዴጎች ያደረጉ ያሉት ነገር አሮጌውን ኢህአዴግ በአዲስ መልኩ መልሰው ለመመስረት አሮጌውን የአፈና ስርዓት መልሰው ለማቋቋም የሚያደርጉት ሂደት አሁንም ወደ ትግል መግባት እንዳለብን በመደገፍ በመገሰጽ በተለሳልሶ መሄዱ እንደማይዋጣና ከነሱ የተሻለ የፖሊሲ አልተርናቲቭ ከነሱ የተሻለ ስትራቴጂ ማውጣት አስፈላጊ እንደሆነና ይሄንን ደግሞ ሙሉ በሙሉ በፍለፊት መጋፋት አስፈላጊ እንደሆነ ነው ያየነው ከዚህ አንፃር ነው ወደ ፖለቲካል ፓርቲዎች መግባት የወሰነበት ምንድነው ይሄ አዲስ ያሉት ስርዓት አዲስ ስርዓት እየገነባ ነው አሁን ያለው ኢህአዴግ ስላሉኝ ነው ምንድነው ይሄ ስርዓት የአጼዎቹን ታሪክ መድገም ነው አዲስ ስርዓት ማለት ሌላኛ አይተን ማነቀው ስርዓት ነው ወይስ ምንድነው እሱ ነው ያለው ምንም አዲስ ስርዓት አይደለም አሮጌው ስርዓት በአዲስ ጀበና ያቀረቡት ነው ምንም ልዩነት የለውም በነገራችን ላይ አሁን የሚያደርጉት ተዋህደ የሚሉት ፓርቲና ኢህአዴግ ልዩነታቸው በጣም ውስን ነው የኢህአዴግ ስርዓት ግን እየደገሙት ነው ወይስ አዳይነትን የሚባለው የኢህአዴግ እና የነኝ ልዩነት ኤክስፕሌን አደርግልሻለሁ እሺ የቀድሞ ኢህአዴግ እና አሁኑ የሚሉት ብልጽግና ልዩነታቸው አንደኛ የቀድሞ ኢህአዴግ በአንድ ፓርቲ ዶሚናንስ በአንድ ፓርቲ የበላይነት ስር የነበረ ነው ብልጽግና በአንድ ግለሰብ ስር የበላይነት በአንድ ግለሰብ የበላይነት የሚመራ ዩኒታሪ ፓርቲ ለማቋቋም የሚፈልግ ነው የቀድሞ ኢህአዴግ የግራውንድ ፖለቲካ እንደ አይዲዮሎጂ እንደ አይዲዮሎጂ የጭቆናውን ለማሳመር የግራውንድ ፖለቲካ ይተቀመው ነበር ሶሻሊስት ኮሚኒስት የሆነው የግራውንድ ፖለቲካ ይተቀመበት ነበር አሁን ያለው ደግሞ ሞር ካፒታሊስት የሆነ ኒዮሊበራል አይነት ፖለቲካን ተጠቅሞ ለመሄድ ይፈልጋል በኢትዮጵያ ፖለቲካ ውስጥ ደግሞ ስትወስጂው የቀድሞ ኢህአዴግ የነመለስ ኢህአዴግ የሌፍቲስት ፖለቲካውን የማልቲናሽናል ፌዴሬሽንን እንደ ዘፈን ይተቀምበት ነበር ያውኖቹ ደግሞ አህዳዊ ስርዓትን እንደ ማሳመኛ ለመጠቀም ይፈልጋሉ አልቲሜትሊ ለኢትዮጵያ ህዝብ ግን ውጤቱ አንድ ነው አምባገነናዊ ስርዓት መገንባት ነው ፍላጎታቸው በአምባገነናዊ ስርዓት የሀገሪቷ ፖለቲካ በነፃ ፍትሃዊ በሆነ የምርጫ ሂደት ህዝብ በመረጠው መንግስት ሳይሆን ስልጣን ያዙ ሰዎች እንደፈላጭ ቆራጭ የሚያሳድሩት ሀገር መመስረት ነው የሚፈልጉት ስርዓት መመስረት ነው የሚፈልጉት ስለዚህ በመለስ ኢህአዴግና በአብይ ብልጽግና በአብይ ኢህአዴግ መካከለ ያለው ልዩነት የስምና የማሳመሪያ አይዲዮሎጂ ልዩነት እንጂ የአሰራር ፋንክሽናሊ ምንም ልዩነት የላቸውም ኢትዮጵያን የሚያድነው ፖለቲካ የትኛው ነው ዲሞክራሲ ነው እዚህ ሀገር ያለው ልሂቅ ለህዝብ ፍላጎት ራሱን እስካላስገዛ ድረስ ህዝብ ነፃ ፍትሃዊ ፉክክር ባለበት ምርጫ ሰዎችን እንዲመርጥ እስካልፈቀደን ድረስ ሀገር ማዳን ህዝብ ማዳን አንችልም አሁን የሚያሰጋኝ አዲስ አምባገነን ሊበቀል አይችልም እዚህ ሀገር ተስፋው አለ ፍላጎቱ አለ እዚህ ሀገር ግን ያለው ነባራዊ ሁኔታ አምባገነናዊ ስርዓትን ለማቋቋም የሚረዳ አይደለም አንድ ሰው አምባገነናዊ ስርዓትን አቋቁማለሁ ወይም አንድ ፓርቲ አምባገነናዊ ስርዓትን አቋቁማለሁ ብሎ ከሄደ ይቺ ነገር ይበታትናታል ወደ አደጋ ነው የሚያደርሳት ምክንያቱም አምባገነናዊ ስርዓት ለመገንባት ከሚቀጥሉት 3 ወሳኝ ሁኔታዎች አትሊስት ሁለቱ መሟላት አለበት ያ ገዢ ቡድን ገዢ ግለሰብ ጠንካራ ማህበራዊ ድጋፍ ሊኖረው ይገባል ያ ቡድን ጠንካራ ኢኮኖሚ ሊኖረው ይገባል ያ ቡድን ጠንካራ የሴኩሪቲ ሴክተር ሊኖረው ይገባል strong security strong economy strong social base ከሶስቱ ሁለቱን ሊኖርሽ ይገባል ዛሬ ይሄ ያለው ስርዓት ሶስቱንም የለው ይሄ በሌለበት ሁኔታ አምባገነናዊ ስርዓት ገነባለሁ ብሎ መሄድ ራስንም ሀገርን ማክሰር ነው የሚያመጣው
እስቲ ዲሞክራሲ ምንድነው ብዙኛው ሰው የሚያነሳው ለምሳሌ ዲሞክራሲ በደንብ አርጎ ያለማመደ ያለ መንግስት ነው ያሁን ያለው ሽግግሩ ላይ መጣው መንግስት ተብሎ ስለሚታሰበው ዲሞክራሲ ስርዓት ነው አንቺ መጥተው ነፃነት ፍሪደም ነው ፍሪደም ፖዚቲቭ እና ኔጌቲቭ አለው ከመንግስት ጋር ሪሌሽን በግለሰብና በግለሰብና በግለሰቦች መካከል ያለ ግንኙነት ነው ነፃነት ስንል የመንግስት ህግን ተላልፎ ስርዓትን ተላልፎ ያንቺን እንቅስቃሴ ያንቺን ያካሄድ ያንቺን ስራ የማይገድብበት ኔጌቲቭ ኦብሊጌሽን የመንግስት ኔጌቲቭ ኦብሊጌሽን አለ ሁለተኛው ደግሞ መንግስት ሊያሟላቸው የሚገባቸው የነፃነት ሂደቶች አሉ ዲሞክራሲ ለኔ በጣም ላቅ ነው ከተባለ በእኛ ነባራዊ ሁኔታ ህዝብ ሳይገደድ ሳይታፈን ኮሮጆ ሳይሰረቅበት ነፃ ሰላማዊ ፉክክር ያለበት ምርጫ ተካሂዶ በዛ ምርጫ ይሆነኛል የሚለውን ግለሰብና ፓርቲ ሲመርጥ እነዛ የተመረጡ ሰዎች በመመረጣቸው ሳይታሰሩ መንግስት ያቋቁሙና በዛ ስርዓተ መንግስት ውስጥ የለወከላቸው ህዝብና ለሀገር ይጠቅማል የሚሉ ህግና ህግጋቶችን ፖሊሲዎችን ነክፈው ወደ ስራ ሲገቡ ያ የዲሞክራሲ መጀመሪያው ነው ዲሞክራሲ ስርዓት አለው አንቺ ከምትዩ ሰማለው በየቦታው ሲነገር ዲሞክራሲ ሲስተም በዛ ሲስተም ውስጥ ነፃነት አንዱ አካል ነው ዲሞክራሲ አንዱ አካል ነፃነት የመብራት ነፃነት የመንቀሳቀስ ነፃነት ኦፍ ኮርስ የመስረቅ ነፃነት የለም ያ ያንቺን ሰልግ የሚሰርቀው ሰውዬ ያንቺን ነፃነት ተጋፍቷል ማለት ነው እና ቤዚክሊ ህዝብ ነፃ ገለልተኛ በሆነና በፉክክር ባለበት ምርጫ የሚመርጠው ስርዓት ዲሞክራሲያዊ ስርዓት ይሆናል ከዛ እየጎለበተ ይመጣል ግን አንቺ አንድ ያነሳሽው በጣም አደገኛ አለ ለዚህ ሀገር ቅድም ያልኩሽ ነገር ነው ኢህአዴጎች ናቸው ተመልሰው እዛው ነው ያሉት አሁን አንዳንድ የሚያቀርቧቸው ነገር ስታይ ህዝቡን ዲሞክራሲ ያለማመን ነው መንግስት እነሱ ማሆነው ነው 27 አመት ሰው ሲዘርፉ ሲጨቁኑ ሲገሉ ሲያስሩ የነበሩ ሰዎች ለራሳቸው ያለመዱትን ዲሞክራሲ ሰውን ያለማመዱት ነው ኖ ህዝቡን ዲሞክራሲ እናለማምደው ለማለት መጀመሪያ መልመድ አለባቸው ህዝቡ ዲሞክራሲን አለማምዱኝ አላላቸው ለዚህ ህዝብ ዲሞክራሲ ስርዓት ግንባታ ውስጥ አንድና ብቸኛ ውለታ መዋል ከፈለጉ የሚመጣው ምርጫ ሰላማዊ ፍትሃዊ እና ፉክክር የሚታይበት እንዲሆን ነገሮችን ማመቻቸት አንድ ሁለተኛ በዛ ምርጫ ሂደት መሰረት ከተሸነፉ ጠመንጃ ማንዘዝ ሳይሆን ቦርሳቸውን ጠቅልለው ስልጣን ለማስረከብ በራሳቸውን ማዘጋጀት እንደዛ ከሆኑ እውነትም ለኢትዮጵያ ዲሞክራሲ ግንባታ ወለታ ዋሉ ያ ብቻ አይደለም እውነትም የኢትዮጵያን ህዝብና የኢትዮጵያን ሊቃን የዲሞክራሲ ስርዓትን አለማመዱ ምንለውና በይ የሚመጣው ምርጫ ኮሮጆ ካልሰረቁ የሰጣ ኃይሉን አፍን ገደል አስፈራራ ካላሉት ምርጫ ቦርድን እጅ እየተመዘዙ መድሏዊ ስርዓትን ካላመጡ እንደማንኛውም ፓርቲ ራሳቸውን በፖሊሲ በስትራቴጂ አጠናክረው ከሌላው ተቋሚ ጋር ተወዳድረው ካሸነፉ በስርዓት ሀገር ለማስተዳደር ከተሸነፉ ደግሞ ሳይፍሩ ማፈር ነው ይባላል ቁመር ስትጫወች ስትበልይ ሳይፍሩ ስልጣን ለአስረክበው ዞር ካሉ እውነትም የኢትዮጵያን ህዝብ ዲሞክራሲ ያመራል ለማመዱ እንላለን አለበለዚያ እቺ የምትታየው የነፃነት ጮራ አንደኛ እነሱ የሰጡት አይደለም መንግስት ሰጠ ምንም መንግስት ያለ 5 ሰው እኮ አልቆ ነው 5 ሰው አልቆ የነሱን ጌቶች አባሮ እነሱንም ነፃ ያወጣው ህዝብ ነው ስለዚህ ለዚህ ህዝብ ነፃነትን አለማመዱት ስድብ ነው ለህዝብ መልካም ወደ ምርጫ ካለሱ ወደ ምርጫችን እንሂድ እንግዲህ እርሱ አሁን ስላነሱት ነው መንግስት ኮሮጆ ካልሰረቀ ካላስፈራራ ቦርሳውን ይዞ ያለውን ዕቃ መጻፍም ሆነ ምንም ይዞ ልቅ ካለ ከቦታው ያኔ ነው ዲሞክራሲ ብለዋል ይሄንን ፍላጎት እንዳላቸው ጠቅላይ ሚኒስትሩ በተደጋጋሚ ሲናገሩ ተሰምቷል እርሱ ኮሮጆ ይሰረቃል ብለው ይፈራሉ እኔ ፖለቲካል ሳይንስ ተማሪ ነኝ በመቶዎች የሚቀጥሩ ምርጫዎችን በመቶዎች የሚቀጥሩ ስርዓቶችን አንበቤያለሁ ተረድቻለሁ ብዙ ምርጫዎችንም ታዘብያለሁ ከዚህ አንፃር ሁሌም ጥርጣሬ አለኝ
አሁን ደግሞ የምናያቸው ነገሮች አሉ ለምሳሌ አንድ ልንገርሽ የዛና አሜሪካ ሆኜ ቱር ሳረግ ስለምርጫ ስናገር ህዝቡኛስ ምን እናርግ ለምርጫ ለመዘጋጀት ይሉ ነበር እነኛን ቱር ሳደርግ የነበረው ፖለቲከኞቹም ለምርጫ እንዲዘጋጁ ነው ህዝቡም እንዲዘጋጅ የህዝቡ አመለካከት ወደዛ እንዲገባ ነበር እና መታወቂያ ያስፈልጋችኋል ነገ ለመመራጭ ሆናችሁ ለመዝገብ መታወቂያ ያስፈልጋችኋል ስለዚህ መታወቂያ ወሰዱ ብዬ ስለጥፍ በኋላ ላይ ስልኬ ላይ ያሳይሻለሁ በየቦታው ኦሮሚያ ውስጥ መታወቂያ አልቋል መታወቂያ አይሰጥም ሚል ማስታወቂያ ተለጠፈ that's the beginning of stealing ዜጎች ነገ ነገራችን ላይ ኮሮጆ መስረቅ ሲባል ኮሮጆስ መገልበጥ ብቻ አይደለም voter suppression የሚባል ነገር አለ እኔን አይመርጥም ብለሽ የምታስዩ አካል ምርጫ ውስጥ እንዳይሳተፍ ተወዳዳሪ ሊሆን ይችላል መራጭ ሊሆን ይችላል የሚደረግ ማንኛውም አይነት ጣልቃ ገብነት የስርቆቱ ምርጫው እንዲዛባ የማድረግ ሂደት ነው ስለዚህ ዛሬ መታወቂያ አንሰጥም ያለ የመንግስት አካል ነገ ኮሮጆ አይሰርቅም ለማለት አይቻልም ዛሬ መራጩን ከምርጫ ውጪ ለማድረግ ዘዴ ያመጣ ያለ ስርዓት እንትን ያደርግ መረጋችን ላይ እኔ የማንንም ቃል አልወስድም አቶጫ ግምት ነው መቼም አይደል የሚነግሩን ይፈጸማል ብለው ስጋትና አይደለም ይኸውልሽ በኦሮምኛ ተረት አለ ወራቤሲ ጉያዩ ሴ ቤከቺ ሴ ይላል በቀን የጮኸ ጅብ ማታ ሊመጣልሽ እንደሆነ ይታወቃል ዛሬ መታወቂያ መከልከል የጀመረ መንግስት ነገ ኮሮጆ እንደማያባዛ ኮሮጆ እንደማይገለብጥ ምንድነው ማረጋጋጭ ዛሬ መታወቂያ ላይ አድመድሎ ከጀመረ ዛሬ መታወቂያ መከልከል ከጀመረ ነገ ሰው እንዳይመረጥ ሊያደርግ ይችላል ነገ ተዛቢል ሊያባርር ይችላል ስለዚህ ሌላም ተረት አለ አይደል እንዴ ልጆኝ እንቁላል ሰሰርቅ እናቴ በትቆረጠኝ ኖሮ ሳዲቅ በሬ ሰርቄ ገበያው ይዞኝ አይዞሩም ነበር የሚባል ተረት አለ በፋኖ ነው ዛሬ መታወቂያ ሲሰርቁ መታወቂያ ሲከለክሉ ካልጮህንባቸውና ይሄው ጀመራችሁ ካላናቸው ነገ ኮሮጆ ይዘው ከሮጡ በኋላ ወደ ሌላ ግጭት ውስጥ መግባት ይመጣል ለዚህ ነው ያለሰው መልካም እንደገና ወደ ምርጫው እንመለስና እርሱ ፌደራሊስቶች አሉ ባለፈው ሲናገሩ ፌደራሊስቶች በምርጫ ይሄን ያህል ቁጥር ይዘን እንገባለን ብለው ገና ምርጫው ሳይደረግ በቁጥር አስቀምጠው የሚያገኙትን ወንበር አስቀምጠዋል ፖለቲከኞች ደግሞ ሲናገሩ ቀድሞ ቁጥር የሚያስቀምጥ ሰው ጸበኛ ለመጣላት የፈለገ ሰው ምርጫው ሳይደረግ ቀድሞ ይሄን ያህል ቁጥር አገኛለሁ ብሎ ያለ ሰው ጸበኛ ነው ሊጣላ ፈልጓል ስለዚህ እርሱ ምርጫውን ሊበጠብጡ ይፈልጋሉ ቤተሰቦች ገበሬ ናቸው ያው እናንተ ሰፈር የመጣሽበት አካባቢ ገበሬ ስለሆነ ነው በቀጥለው አመት 50 ጆንያ ስንዴ አመርታለሁ ያላለ ገበሬ ያላስቀመጠ ገበሬ ሰነፍ ነው ማለት ነው መስራት አይፈልግም ማለት ነው ማምረት የምትፈልጊውን ያህል አላማሽ ውስጥ ካላስቀመጥሽው እንዴ ለሰሪው ነው እንደ አንድ ስትራቴጂስት የኔ ብሎክ እኔም ያለውበት ፓርቲና እኔ ያለውበት አይዲዮሎጂ ብሎክ በሚቀጥለው ምርጫ በፌደራል ደረጃ ይሄን ያህል ወንበር በክልል ደረጃ ይሄን ያህል ወንበር ማግኘት አለብን ይሄን ለማግኘት መስራት አለብን ብለን ካላስቀመጥ ነው ዝም ብለን ማምንገባበት ከሆነ ሰነፍ ገበሬ ነው የምንሆነው 350 ወንበር እናመጣለን ብዬ 250 እንኳን ብናመጣ ምን ችግር አይኖርም 450 ካመጣን እንደው ኦቨር ሰክሰስፉል እንሆናለን ግን ይሄን አላማና እናመጣለን ብዬ ሳላልም ስትራቴጂ ሳላወጣ ዝም ብዬ ከሄድኩ 30ም በቃ ሊያስደስተኝ ነው ማለት ነው ኖ 350 ያልኩበት ራሴ አላማ አለ የሚቀጥለው ህገ መንግስቱ መለወጥ ይፈልጋሉ ሰዎቹ ለቋርጦት እርሶ የፌደራል መንግስቱ በምርጫ ቢሸነፍ ይሄን ያደረገ ነው ብለው ቅሬታዎችን ያነሱ ነው መታወቂያ እየከለከለ ነው ምልክቶች አሉ ምርጫ ሊያጭበረብር ነው ወይም ይፈልጋል የሚሉ ተቋሚ ምልክቶችን አስቀምጠዋል እንግዲህ ፌደራል መንግስት ምርጫ ከተሸነፈ እጁን ዲሞክራሲያዊ ሆነ መንግስት ወይም ዲሞክራሲ መፍጠር የሚፈልግ ሆነ በምርጫ ሲሸነፍ ሳያፍር መሄድ አለበት ይላሉ እርሱ በምርጫ ቢሸነፍስ አሳምረን ነው ምርጫ ከተሸነፍን አሳምረን የያዝናትን ወንበር ይዘን ፓርላማ ውስጥ ጠንካራ ተቃዋሚ በክልል ከሆነ ጠንካራ ተቃዋሚ ሆነን እንቀጥላለን ምክንያቱም ለምን ታውቂያለሽ እኛ ስልጣን አላባለገንም ብንሸነፍም የምናጣው ነገር የለም ስንሸነፍ ግን በስርቆት መሸነፍ አንፈልግም ለምሳሌ
ፌደራል መንግስቱ ቀደም በጣም ጥሩ አማርኛ አንስተዋል የእርሱን አማርኛ ነው መደጋግማት ፌደራል መንግስቱ ሊያፍር ይችላል ይሄኛ ስንጫወት ጨዋታ ላይ ፌደራል መንግስት አይደለም እንላያየው ፌደራል መንግስት አይደለም መንግስት ፓርቲ ነው ይቅርታ ምርጫ ላይ የሚሳተፈው አካል አሁን መንግስቱ ነው ያለው ምርጫው ላይ ይሳተፋል ያው እሱ ነው የሚፈራው መቼም ኩሮጆ ሊሰርቅ የሚችል መቼም ሌላ ተወዳዳሪ ፓርቲ ነው ኃይል ያለው መንግስት ጋር ስለሆነ ያ መንግስት ነው መቼም የሚፈራበት ስለዚህ ያ መንግስት በተለያየ መንገዶች ምርጫ ላይ ያሸንፉት ብሎ ሊያፍር ይችላል ብለዋል ምናልባት ሊያፍር የሚለውን እኔ ስለወደድኳት ነው ተመልካቾች ካላወቁ አንድ ጨዋታ ላይ ጌም ላይ እኔ ያሸንፍኩት በጨረሽ መስመሩ እዚች ጋር ናት ብሎ ማከራከሪያ የሚያነሳ ውሸታም ለማለት ነው እርሱ በምርጫ ቢሸነፉ ሊያፍሩ የሚችሉበትን እፍርታ የሚያስብሉትን አንድ ፖይንት ለምሳሌ ላንሳ ያፍሩበታል ተብሎ የሚታሰበው የምርጫ ቦርድ ወይዘሪትን ያነሳሉ ተብሎ ይገመታል ወይዘሪቷ ከዚህ ቀደም የፓርቲ አባል ነበሩ በፓርቲ ውስጥ ስራ የነበራቸው በዛ በፓርቲያቸውም ጉዳዩ ታስረው እስር ላይ የነበሩ ወይዘሪት ናቸው እሳቸውን እንደ መከራከሪያ ነጥብ ያነሳሉ ተብሎ ይታሰባል ምክንያቱም እኚህ ሴት የአንድነት ፖለቲካ አቀንቃኝ ነበሩ ስለዚህ የብሔር ፖለቲካ ይጠላሉ ተብሎ ይታሰባል የብሔር ፖለቲካ ኢትዮጵያ ውስጥ ገኖ ሊወጣ ወይም ኢትዮጵያ ውስጥ እንዲያሸንፍ ፍላጎት ሄዳቸው ወይዘሪቷ የአንድነት ፖለቲካ አቀንቃኝ ስለነበሩ ስለዚህ ገለልተኛ ያልሆኑ ሴት በምርጫ ቦርድ ውስጥ ተሹሞ መጥተዋል ይሄን ለማፈር መከራከሪያ አድርገው ያነሱታል ለጸመንሻ ይባላል መልስ ካሉት ማነገራችን ላይ ብርቱካን ጓደኛዬ ነች ነበረች አትሊስት ወጪ ሀገር ይያለን እዚህ ሀገር ካለ ነፃነት ከተደረገው ትግል ውስጥም ከፍተኛ ዋጋ የከፈለች ሰው ናት ችግሩ ከአይዲዮሎጂ ጋር ሊኖረኛ አይችልም አሰራሩ ነው አስቀድመን የተቻለው የተሾመችበት ሂደት ትክክል አልነበረም በተለይ ትራንዚሽን ጊዜ ምርጫ ስለሆነ የዋና ስቴክሆልደርስ ዋና ባለድርሻዎች ይሁንታን ያስፈልግ ነበር በጠቅላይ ሚኒስትሩ ሃንድ ፒክ መደረጓ ትክክል አልነበረም እንደሌሎቹ መሆን ነበረበት ነው አንዱ እሱ ነው ከእንግዲህ በኋላ የምናደርገው ትችትም ካላት አይዲዮሎጂ ሀገር ውስጥ መቼም ካንዱም ሆነ ከዛኛው አይዲዮሎጂ ጋር ያልተዛመደ የለም ያ አይደለም የሷ አመለካከት ከዚህ በፊት የነበረችበት የፓርቲ ሂደት አሁን ከምትሰራው ላይ ሪፍሌክት ካደረገ ችግር ይኖራል ህጉን ስትሪክትሊ ስራው ላይ ያስፈጸመችው ከሄደች ችግር አይኖርም ለምሳሌ ሲዳማን ሪፈረንደም የሰራችበት በጣም የተሞገሰችበት ነው የተመሰገነችበት ነው መጀመሪያ ላይ ያደረገችው ተታቸች መጀመሪያ ላይ በመጓተቷና ቀጠሮ አንድ ቀን ሲቀረው ህጉን አዛብታ የተረጎመችበት አይነት ተተቸች ከዛ በኋላ ሪፈረንደሙ የተካሄደበት ሁኔታ ደግሞ ጥሩ ስለነበረ ተሞገሰች የተቻት ሰዎች መልሰው አመገሷት ስለዚህ ምርጫ ቦርድ እሷ ብቻ ሳይሆን አብረው ያሉት ባልደረቦች የሚሞገሱትም ሆነ የሚኮነኑት በተጨባጭ በሚሰሩት ስራ ነው ድህረ ምርጫና ቅድመ ምርጫ ሂደቶች ላይ መደዋሪነት ማያሳዩ ከሆነ የሥራ መድረክ ማያሳዩ ከሆነ ህጉን ተጠንቅቀው እየተረጎሙ የሚሄዱ ከሆነ ይመሰገናሉ በምርጫ ቦርድ ላይ እምነት አሉት አሁን እስካሁን ባለው ሁኔታ ሀፈና ነኝ እስካሁን ቀደም እንዳልኩሽ አዲስ ናቸው በተጨባጭ ያየናቸው በሲዳማ ሬፈረንደም ላይ ነው በሲዳማ ሬፈረንደም ላይ መጀመሪያ ነጥብ ጣሉ ከዛ ነጥብ አገኙ ስለዚህ እስካሁን ባለው ሂደት ውስጥ ብዙ የሚያጠራጥረኝ ነገር እያየው አይደለም እስካሁን ባለው ሂደት ውስጥ በሚቀጥሉት ወራት ደግሞ በጣም ወሳኝ ናቸው እንደ ብርቱካን ያሉ ሰዎች ለዚህ ሀገር ነፃነት ለዚህ ሀገር ዲሞክራሲ እንዲሰፍን ከፍተኛ ዋጋ ስለከፈሉ የዲሞክራሲን የአይዲዮሎጂ ያንድና አመለካከት አሸናፊነት ሳይሆን የሥርዓት መቋቋምን ቫልዩ ታደርጋለህ ብዬ ነው ማሰበው ከማን ናቸው ምዛው እስካሉት ሁለቴ ነው መጀመሪያ ነው ተቃውሞ ሂደቱን ነው እንደመደገፍማ ከሆነ ከሁሉም የበለጠ ምናልባት በፖለቲካ ውስጥ ካሉ ሰዎች ውስጥ በጣም እንቀራረበው እሷ ነች በአመለካከትም በብዙ ነገሮች ረጅም ጊዜ ስናወራም አብረንም ስንገናኝ ነበር ስለሆነ ያ አይደለም ትልቁ ነገር የተሾመችበት ሂደት ነገ ኮንትሮቨርሲ ያነሳል የሷን አሰራር ራሱ እንቅፋት ሊሆንባት ይችላል በነገራችን ላይ ሲያመጧት
ከመጣው ሰዎች ጋር እንወያይተው አይተን ነበር ትክክለኛ ምርጫ ነች ግን ሂደቱን ጠብቃችሁ ሹሟት ነው ያቋል ሲሳተፉ የነበሩ ኦሬዲ የመጡ የፖለቲካ ፓርቲዎች በዚህ ሀገር ላይ ኢንፍሉዌንስ ያላቸው የፖለቲካል ፓርቲዎችና አመራሮች አሉ በድብቅ በስልክ በሚደረግ ሳይሆን ቁጭ ብለው እሷን ባለችበት ተወያይተው በግልጽ ለህዝብ በሚታወቅ መልኩ ባይን መኖር ነበረበት እሷን ሲሾሟት ዝም ብሎ በአንድ ግለሰብ በአንድ ፓርቲ በአንድ ቡድን ፍላጎት መምጣት አለባትም ምክንያቱም ነገ ልክ አንቺ ያነሳሽው ጥያቄ ይነሳል ነገ ለምሳሌ አንድ ነገር ብታረግና ተቃዋሚው እሷ የወሰነችው ውሳኔ ባይወደው ትላንትናም እኮ ያለኛ ይሁንታ ያለኛ ፍቃድ ያለኛ ተሳትፎ ነው የመጣችው ስለዚህ ነው ለሾሙ ሰዎች ነው የምታዳለው የሚለው ነገር ስለሚመጣ ነው ቅድም እንዳልኩሽ ይሄ የመጀመሪያው ሽግግር አይደለም ነው ሳጠናው ይሄንን እንደ ፓርቲሲፓንት ኦብዘርቨር ነው ማየው የብዙዎችን የግብጾችን አይቻለሁ የቱኒዚያን ተሳትፈበት አይቻለሁ ብዙ ሀገር የተሳካሁትንም የከሸፉትንም ሽግግሮች ስላየዋቸው የዛሬ 2 ዓመት ሊመጡ ወደ ኋላ ተመለሰ ብታይ ገና አብይ ስልጣን ሳይ ስናገር የነበራቸው ነገሮችና ስለፈለፈ የነበሩ ስለምርጫ ከዚህ በፊት አንስጨልሻለሁ ሰው በቃ ምንድነው አንተ ለምን አትሆንም ለምን ስለምርጫ ታወራለህ ይሄው በቃኛ ሆነውናል አሁን ያሉ ሰዎች ሲሉ ነበር አሁን ግን እነዛ የሚሉ ሰዎች የባሰባቸው ተቃዋሚ ሆነው ነው የምታዩ ኦፒኒየን ሽፍት እያደረገ እንደሚመጣ ስለማቅ ለዛ ነው የዛ ጊዜ ትክክል አይደለም እሷ ለምን ተሾመች አይደለም የተሾመችበት ሂደት ትክክል አልነበረም ነው ያልኩት